ውድ የቅን ሐሳብ ቤተሰቦች እንደምን ከርማችኋል? ዛሬ በአዲስ ሐሳብ መጥተናል። ሐሳቦቻችንን እየወደዳችሁት እንደሆነ እየነገራችሁን ነው። ሰብስክራይብ ማድረጋችሁን እንዳትረሱ። እንዴት ነሽ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ አዲስ ሐሳብ ይዘሽልን መጥተሻል። ስለምንድን ነው? አሁን ስለ ባለ ትዳሮች ነው። በጣም ጥሩ። እና በባለፈው ስለ ሴቶች ነበረ። ሴቶች ልጃገረዶች ተው አትንበላጠጡ። ሰው ባል ይገኛል ብላችሁ በመንበላጠጥ ሳይሆን ቁም ነገር በማውራት ስርዓት በመያዝ ነው በማለት ነበር። አሁን ደግሞ ስለ ባለትዳሮች ናቸው። እሺ ቀጥይልን። እና ባለትዳሮች ስለ ወንዶች ነው። ስለ ወንዶች የማመጣው ነገር 2-3 ከወለዳችሁ በኋላ ወንዶች ውጭ የሚያሳያችሁ ነገር አለ። የ15 እና የ16 ዓመት ልጅ የማየት ባህሪ አስተናጋጆች፣ ዝም ብሎ ተራ አስተናጋጆች። እኔ ተራ ያልኩት ስራውን እንጂ ሰዎችን አይደለም። ከተራ ተነስቶ ነው ሰው ቁም ነገር ላይ የሚደርሰው። ግን ለምን እንደዛ እንደምታደርጉ አይገባኝም። ብዙ ሴቶች እየተናደዱባችሁ ነው። እጅግ በጣም ብዙ ሴቶች ቆንጆ ሴት ያያችሁ እንደሆነ ሚስትየዋን ለማናደድ ወደ ቆንጆዋ ሴት ለጠፍ። ምንድነው? እሷም እኮ ቆንጆ ሆና ነበረ። አንተ ነህ እኮ እንደዛ አግብተሃት ስትወልድ ፊቷ እየተለጠጠ እየተሸበሸበ ምን እያለ የተጎሳቆለች የመጣችው እንጂ እንደዛች እንደ ቆንጆችም ቆንጆ ነበች። ስታገኛት ንግስት ነበረች። ስታያት መቼም ልዕልት ነች ላንተ ማለት ነው። ስለዚህ ለምንድነው ቆንጆ ሴት ስታዩ ወደ ቆንጆ ሴት ለጠፍ ትላላችሁ? እሷን ለማናደድ። እሷ ደግሞ በዚህ ላይ ትናደዳለች። ትናደድና ቆይ እኔም እሱን ባላናድደው ብላ ደግሞ ቁም ነገር ውስጥ ትገባለች። እሷ አንተ እኮ ለማናደድ ብለህ ነህ እንጂ እንደው ራሷን ስለጣለች እንደገና በምትናገረው ጭቅጭቅ ስልችት ስላለ ቆይ አሳድራታለሁ አናድዳታለሁ ብለህ ከዛ ከቆንጆ ሴት ጋር ፒስ ፈጠርክ እንጂ እሷ ወደ ቁም ነገሩ ትገባና ሌላ ጣጣ ውስጥ ትገባላችሁ። ተው፣ ትዳራችሁን ጠብቁ። በቃ አንድና አንድ እንደ ጋሪ ፈረስ ሚስታችሁን ይዩ። ሚስታችሁ የምትለውን አክብሩ። ብትጨቃጨቅም ቻሏት። ስትችሉ መራራ የሆነው ጣፋጭ ይሆናል። ስለዚህ ትዕግስትን የመሰለ ነገር እየመረረ ትጠጣዋለ፣ እየመረረ ትበለዋለ። እሱ ምንድን ትዳር ነው። ስለዚህ ይሄ የሚያጣላችሁን ነገር በጸሎት አስወግዱ። ትግል ነው፣ ታገዱ። ከወለዳችሁ ከከበዳችሁ በኋላ እንደገና ልጆች ያድገዋል የሚያለቅስ ልጅ የለኝም ብሎ ውጭ ማየት ጥሩ አይደለም። የምትላችሁን አዳምጡ፣ ተደማመጡ፣ ትዕግስት አድርጉና ዝም በላትና ጥላችሁ አትውጡ። ከዛ ግን ስሟት፣ እየሰማችሁ ጥላችሁ አትውጡ ስለምን እንደምታወራ። ስለዚህ ከአቅም በላይ ከሆነ እየዘጋችሁ መውጣት እንጂ ላናዳት፣ ላብሽቃት፣ ምን ልበላት። ደግሞ ልጆች የእናንተን አርአያ ነው የሚከተሉት። በቃ ልጆቻችሁ የማንንም አይደለም የእናንተን አርአያ እናንተን መስለው ነው የሚወጡት። በቃ ያንን እናንተ ማሳየት የለባችሁም። እሷን ማክበር ልጆች ፊት፣ በተለይ በጣም ልጆች ፊት። የልጆች ትምህርት ቤት አይደለም፣ እዛ ባዳው አይደለም ትምህርት ቤት፣ እናት አባት ነው ለልጆች ትምህርት ቤት። ትምህርት ቤት ኪሳራ እንዳትገቡ። ዋናው ባልና ሚስት መከባበር ነው። ሲመጣ ከውጪ እሷ ብድግ ብላ ሰላም ደህና ዋልክ፣ ልጆቹንም ተነሱ እንጂ እናንተ አባታችሁ ሲያንኳኳ ብድግ በሉ ከመቀመጫችሁ ብለሽ እነሱ ብድግ፣ አባታቸው ሰላም ዋልክ አባቴ፣ አንቺም ብሎ ይሆን ልክ 10 ሰዓት ሲሆን ልብስሽን ልብስብስ ዝንጥንጥ ቁጭ፣ በቃ ቅብትብት ከውጭ እንደመጣሽ መሆንሽ መገኘት አለብሽ ሴቷ። ወንዱ እዛ ቆንጆ ሴት ሲለክፈው፣ ሴት የግድ ትለክፋለች። በተለይ ትዳር ሲይዝ ፈተና ነው። ወንድ ልጅ ፈተና ነው የሚገባው። በቃ ምንም ሌላ ጊዜ ዞር ብላ የምታየው ልክ ትዳሩ ሲይዝ ቆንጆ ሆና ትታየዋለች፣ ትቀባባለች፣ ባለ ትዳር መሆኑን ታስረሳዋለች። እቤት ሲገባ አንቺ ደግሞ ዝርክርክ ብለሽ ስትጠብቂው ደግሞ የባሰ ይጠላሻል። ስለዚህ ልክ 10 ሰዓት 11 ሰዓት ሲሆን ሆን ብለሽ የክት ልብስሽን አወጥተሽ ልብስብስ ዝንጥንጥ ኩልሽን ምንሽን ሊፕስቲክሽን ባትቀቢ እንኳን ገዛስተሽ እቤትሽ ይቀመጥ። ሴቷ ባለትዳር ብትሆኝ ባትቀቢው የትም ባትሄጂ ሽቶሽን ኩልሽን ሊፕስቲክሽን ገዝተሽ ቁጭ። ከዛ ልክ እሱ መምጫው ሰዓት ድረግረግ አጭር ቀሚስሽን ልብስ። በቃ ያኔ እሱ ውጭ ካለችው አንቺን ሲያይሽ ልቡ ፈካ ይላል። ግን አንቺ እዚህ ዝርክርክ ብለሽ እንደው ልጆቹን ታይ ስትይ ቆይተሽ በወልሽበት
እንደገና ደግሞ ስትቀበዩ እሱም ሌላ ማለት የማየት እድሉ ይኖረዋል። ራሽና ጠብቂ። አንቺም ሴቷ ወንዱን ብትሆን ውጪ የሆነች ልጆች እንደ 10 ዓመት የ16 ዓመት ምናምን የማየት እድሉ አላችሁ። እንደገና ሹገር ዳዲ መሆን ይቅርባችሁ፣ ጥሩ አይደለም። እግዚአብሔር አይወደውም፣ በረከት አያሰጥም። ብትታመምም ጎንበስ ቀና አታረግም፣ ሆዷ ይጨክናል። ስለዚህ ጥሩ አይደለም። የሰው ልጅ እናት አባት አያዋጣም፣ እህት ወንድም አያዋጣም፣ ገንዘብ አያዋጣም። ያቺ ሚስት የተሰጠችው እኮ ለአንተ ረዳት ነው፣ እንድትረዳህ ነው። ሌላ ነገር እኮ አይደለም። በችግር ጊዜ እንዳትለየ። ምንድን ነው ስታገባት ያልከው? አረጀችብኝ፣ አጣችብኝ፣ ታመመችብኝ ሳልል ዘላለሜን ከሷ አልለይም ብለህ እኮ ነው ጣቷ ላይ ቃል ኪዳን ያደረግከው ቀለበት። ይሄ ነው የቃል ኪዳን ቀለበት ትርጉሙ ይሄ ነው። እሷን ብትሆን አረጀብኝ፣ ታመመብኝ፣ አጣብኝ፣ ነጣብኝ ብዬ ላልል እስተ መጨረሻው ከሱ ጋር ህይወቴ ልገፋ ብላ ነው ቀለበት የምታደርገው። ይሄን አታውቁም። የቀለበት ትርጉሙን አታውቁም። እጁ ላይ ስላለ ብቻ ባለትዳር ነው፣ ማንም አይለክፈውም። ለምን አትለክፍ? እንደውም ባለትዳር ነው ወንድም የሚያሳድደው ሴትም የምታሳድደው፣ ወዲህ ወዲህ አይልም ብለው። ስለዚህ ራሳችሁን ጠብቁ፣ ተዉ። የኔ እናት አትሁኑ። ዘመኑ ዛሬ ጊዜው ክፉ ነው። ያ ኤችአይቪ የመጣ እንደሆነ እሷንም ለውሰ እሷም ተለውሳ ሁላችሁም ተለዋውሳችሁ ልጆች ማሳደግ ይቀራልና በዛሬ ጊዜ ደግሞ አያት ልጅ አያሳድግም። ያኔ ኑሮም ጥሩ ነው። 1 ሊትር ዘይት 7 ብር 8 ብር የኑግ ዘይት የሚገዛበት ጊዜ ዛሬ ከ1000 ብር በላይ ነው ዘይቱ ራሱ። ስለዚህ ወላጅ አያት ከየት አምጥቶ ያሳድጋል? እድሜያችሁን ጠብቁ። ልጅ የወለደ ሰው ደግሞ በጣም ከብዙ ነገር መጠንቀቅ አለበት። ከምንም ነገር በቃ ውሃ ጥማችሁን 1-2 ብላችሁ ወደ ቤታችሁ እንጂ ያሸሸ ገዳሜ እሱ ይቅር በቃ ወደ ጎን በሉት፣ ተዉት። ወንዶች በጣም ሴቶችን እያናደዳችሁ ናችሁ። ለምን እናንተ ሃይባ የለም? ለምን ሚስትን ብትሆን ስትናገራቸው ጀመረች ጭቅጭቋን ጀመረች። ምን ታውቂያለሽ አትበሉ። ምን ታውቂያለሽ እኮ አንቺ እኮ ጎበዝ ነሽ ስትሏት ይቺ ሰው ምን ትሆናለች? አንተንም ማበረታታት ያለብህ፣ አንተንም ማጎበስ ያለብህ፣ አንተንም ማጀገን ያለብህ። ለምን ኪስህ እንዲጠበቅ እንድታስብልህ፣ እንድታዝንልህ የእሷን ማበረታታት ሞራል መስጠት ነው ያለብህ። እሷ ደግሞ እሱ ሲመጣ ወንዶች ክብር ይወዳሉ። ከምንም ደግሞም ክብር አላቸው እንጂ ወንዶች የቤት ራስ እስከሆኑ ድረስ መከበር አለባቸው። ትንሽ ጎረምሳ፣ ትንሽ ጎልማሳ፣ ትንሽ ሽማግሌ ቢሆን ሁሉንም ማክበር አለብሽ። ሲመጣ ከውጭ ብድግ ብለሽ መቀበል አለብሽ። ብድግ ብለሽ ሰላም መጣ እንደምን ዋልክ ማለት አለብሽ እንጂ እንደ ቁጭ ብሎ እንደ ማንኛውም ዕቃ ዝም ብሎ ፊትችን ወደ ዞር ዞር ማለት አያስፈልግም። አይ ይሄ እኮ ያስተዳደግ ጉዳይ ነው። ልክ እሱ ሲመጣ ልጆችም ተነሱ ብድግ በሉ፣ አባታችሁ መጥቷል እንዴ። ከአባት በላይ ደም ተፍቶ እያመጣ እየሰራ እየበላ የሰው ፊት አይቶ ተሳቆ ተሸማቆ እየመጣ እንደገና ደግሞ ክብር ይነሳው እንደ ቤት ሲገባ ልጆቹ ብድግ ብለው ቶሎ ነጠላ ጫማ ለአባታቸው ፈጠን ብለው ለአባታቸው ቶሎ ብለው መታዘዝ። ጥናት ላይ ቢሆኑም አባቴ መጣ እንዴ ሰላም ዋልክ ብለው እጅ መንሳት አለባቸው አባታቸውን። ሚስትን ብትሆን ደህና ዋልክ ደህና መጣ እንዴት ነው ውሎ ብላ መቀበል አለባት። አባትም ቢሆን በጊዜ መግባት አለበት። ውሃም ቢሆን ቢጠማ 1-2 3 ብለህ ወደ ቤቱ ቶሎ ከቆየ ነገር ይመጣል። የሚያማልል ነገር በዛሬ ጊዜ በጣም ብዙ ነው። ሽንጥና ዳሌ በጣም ብዙ ነው። ስለዚህ ሴቷን አታናዳት። በጣም በዚህ ዙሪያ በጣም ሴቶች እየተናደዱ ነው። ከምንም በላይ ይሄ ነው የሚያናደዳቸው። በድህነት ሰው አይጣላም፣ በሀብትም ሰው አይጣላም። የሚጣላው ይሄ ነው። በቃ ይሄ ነው። 2-3 ከተወለደ በኋላ እኔ የሚያለቅስብኝ ልጅ የለ ብሎ ውጭ ማለት ምን ማለት ነው? ይሄ ትዳር ከተያዘ መሀል ከተደረሰ በኋላ ለምን መሆን የለበትም። መሆን ያለበት እሷን ማዳመጥ፣ በቃ ማዳመጥ። ስለማታዳመጠት እየገነፈለች እንትን እያለች እየገነነች ትመጣለች። አንተ አታዳምጠኝም፣ አንተን የሚለው አይገባህም፣ አይገባሽም። የተማረችን ብትሆን መሀይምም ቢሆን መከባበር ነው ትዳር ላይ የሚያስፈልገው። መናናቅ ማንንም አላከባበረ። እግዚአብሔር ተዋደዱ ተከባበሩ የምትኖሩት አንዴ ነው ብሎናል። ለምን አንተገብረውም? ለምን አንከባበርም? ለምን አንዋደድም? ሚስትህ ንግስትህ ነች። የዛሬ የምትንቃት ለምንድን ነው? የተናገረች እኮ በኑሮ ውድነትም ሊሆን ይችላል፣
ሌላ እሷን ቁጭ አርገዛ ማዶ በማየትም ይሆን ይችላል። እሷን አስቀናለሁ ብላ እንደው አላዳምጥሽም ፊትህን አዙረህ በመተኛትም ሊሆን ይችላል። ለምንድነው ፊትህን አዙረህ የምትተኛባት? ለምን? ምክንያት አንተ አይ ሱስ አለብኝ ወይም እንደው በቃ ተለክፍ ያለው የምትል ከሆነ እቤት ውስጥ ያንን አታንጸባርቅ። በቃ ችግር የሚፈጥረው ቤት ውስጥ አታንጸባርቅ። ኖሮ የምታደርገው ነገር ካለ በውጭ እንግዲህ ግዳጅ እንደ ግዳጅ ካረከው መቼም ያ እግዚአብሔር የማይወደው ስራ ነው። በሽታም ሊያመጣ ይችላል። የሚያመጣው ጣጣ አይታወቅም። እንደዚህ አይነት ካለ እቤት ውስጥ በጣም ውጭ እንደምታሳያት ለዛችኛዋ ፍቅር ለቤትም እንደዛ ጥሩ ፊት አሳይ ለሚስትህ። በቃ ውጭ ያረከውን አርገሃል። እንደገና ሚስቴ ትይል ይሄ እንደዚህ አይነት ታሪክ ደካማ ወንዶች ላይ ነው የሚታየው። እቤት ውስጥ ደካማ ወንዶች አሉ አይደለ? በሴቶች ጎበዝ ሆነው ሴቶችን የማያረኩ ወንዶች በውጪ እንዴት ሰው እንደሚወድ ትይልኝ፣ ትመልከትልኝ፣ እንዴት ሴቶች ለኔ እንዴት እንደሚሆኑ የማለት እንዴት ትይልኝ፣ ልታይ ለሚስት ጥሩ አይደለም። ይሄ ለሚስት ጥሩ አይደለም። እሷ ወደ ቁም ነገሩ ትገባለች። እንዴ እሱ እንደዚህ እያደረገን ምን ያንሰኛል እንዴ? ምን ሽሮ ነው በርበሬ የማስቀምጥበት አልሄድም እንዴ ትላለች። ስለዚህ ይሄ ራስ ሌላ ጣጣ ውስጥ እንዳትገባ ራስ ጥሩ ፊት አሳያት፣ ጥሩ አክብሮት ስጣት። ሚስት ካከበርካት ታከብርሃለች፣ ካቀለልካት እሷ ወደ ቁም ነገር ነው የምትገባው። አንተ የውሸትን ላይ ነው አንተ ሲትናደድ እስቲ እንዲህ ትበል ላብሽቃት ወይም እንዲህ ላርጋት ነው የምትለው አይደል? እሷ ቁም ነገር ውስጥ ገብታ ጥልቅ ነው የምትልልህ። ስለዚህ ይህን ነገር ጠብቅ። ብዙ ባለትዳሮች እንደዚህ እየተናደዱ ነው። እንደገና ደግሞ ለሴት ልጅ ፊት መስጠት አያስፈልግም አትበል። ለማን ፊት የምትሰጠው? የመጀመሪያ ፊት የሰጠህትን ነው እሷ የምታስታውሰው። ያረጀውን ፊትህን አይደለም የምታየው። ቤት ውስጥ የተናናከውን አይደለም። አንተ አትናቃት፣ አክብራት፣ አድምጣት። ዝም ብለህ አትፈልገው ነገሩን አይደል? ግን አፍህን ከፍተህ ወደ እሷ ፊትህን አዙረህ በደንብ አዳምጣት። የሰማት ይምሰላት፣ ባትሰማት እንኳን ቁም ነገር ላይ ባታውለው እንኳን አዳምጣት። ከዛ በኋላ ትጨርስ። ከዛ ይሄ ነገር ነው እናቃልለዋለን፣ በቃ ምንም ችግር የለ፣ ይሄ ሊያናድድሽ አይገባም ብለህ ስትወጣ ምን ትሆናለች ይቺ ልጅ? እንደዛ እሳት ለብሳ እሳት ጎርሳ የነበረውን ሁሉ ትተውና መጨረሻ ላይ ምን ትሆናለች? በቃ አንተ በምትለው ትገዛለች። ጥሩ ፊት ነው አያሳይሃት። ስለዚህ ወንዶች እንደው ስታገኙም ቢሆን እንደው ውጪ እንደው መቼም አይን ቤት አይውል። ስለዚህ አይናችሁ ሌላ ሴት እንኳን ቢያይ እንኳን ያንን ነገር ትዕግስት አድርጋችሁ ሚስታችሁን መጀመሪያ እንዳገኛችሁ እንደነበረች ብትጎሳቆል እኮ ነው ዛሬ ሚስቴ ድሮ እንዲህ አልነበረችም፣ ነጭናጫም አልነበረች፣ ድሮ ሳገኛት እንዲህ አልነበረችም። ልጆች ያናድዳሉ፣ በጣም ልጆች ያናድዳሉ ቤት ውስጥ። ከዛ ደግሞ ባል ደግሞ ፊት ክስክስ አድርጎ ፊቱን አዙሮ ሲተኛ ደግሞ ሴቶች የበለጠ ይናደዳሉ። በዚህ በረከታችሁን ታጣላችሁ፣ ወደ ድህነት ትገባላችሁ። ያጣፍጠው ወጥ የሚያጣፍጠው እዛው ላይ ማቁላላቱ ነው። እዛው ላይ ያችኑ ያለችውን እንዲህ አድርጊ። ይሄ ሴት ልጅ ደግሞ የፈለገ ራሷ ብትለብስ ራሷን ብትጠብቅ ይሄን ብታደርጊ እኮ በጣም ያምርብሻል፣ ይሄን ብትለብሽ እኮ ያምርብሻል ስትላት ያንተን ፍቃድ ለመሙላት ደግሞ ሴት ልጅ ትንደረደራለች እንጂ እንደው ዝም ብሎ አይ እሷ በቃ ልጅ ታሳድግ ምን ታመጣለች ልጆቿን ታሳድግ የምትል ከሆነ እቺ ሰው ምን ትሆናለች? በእግዚአብሔርም ታስጠይቃለች፣ በሰውም ታስጠይቃለች። ደግሞ በእግዚአብሔር ከመጠየቅ በሰው መጠየቅ ይሻላል። ሰው ተናግረሽ ነገር ነው። የሴት በጣም ከባድ ነገር ነው። ያስጠይቃል በነፍስ ዛሬ እንደዋዛ የምታየው ነገ ያስጠይቃል በእግዚአብሔር ደጅ። ቀለበት ስታደርግላት የገባው ቃል ኪዳን አለ። ያ ቃል ኪዳን መተግበር አለብህ እንጂ እንደው ዝም ብሎ አየው ብቻ መንገድ ላይ እንዲህ ሽንጥ አየው፣ ዳሌ አየው፣ ተረከዙ አማረኝ፣ እጁ አማረኝ፣ አይኑ አማረኝ ብለህ ያየኸው ነገር ይጻፋል፣ ይመዘገባል በእግዚአብሔር ዘንድ። አንዷም የምትናገራት ምላስ ባመጣችው ነፍስ ትንገበገባለች። ስለዚህ አንዷም በእግዚአብሔር ዘንድ ተጠያቂነት አታደርግም። ሁሉ ያየው አየ አመነዘረ ነው። አየ ተመኘ አመነዘረ ማለት ነው። አንተ ስለሄድክ ብቻ አይደለም፣ በአይነ ተመኝተ እንቅልፍ ሳይወስድ እሷን ፊት ነስተ እሷን ፊትህን አዙረ የተኛው እሱ ሁሉ ይመዘገብብሃል። ተጠንቀቅ፣ ወንድ ልጅ ተጠንቀቅ። ጋለሞታ ቀና ብለህ አትይ፣ ትዳር ከያዝ ተብሏል። እያንዳንዷ ምላስ ባመጣው አይን ባመጣው ጣጣ
ወንድ ልጅ ተጠያቂ ትሆናለህ በነፍስህ በስጋቱ። የትኛው ሰው ነው ቁም ነገር ብሎ ንስሐ አባት ይዞ ለንስሐ አባቱ የሚናገረው? የትኛው ሰው ነው የሚሰግደው? ምን አባቱ ሰግዳለሁ፣ ጾማለሁ፣ እንዲህ ይላለሁ ብለህ ስትል እኮ ነው። በየትኛው ሰዓት ነው ገብተህ መጠጥ ቤት ከመጠጥ ቤት እንትን ከዛ ያሞት ይመጥና ጠራርጎ ይወስድሃል። ከዚህኛውም ሳታጣጥም ከውጭም ሳትሆን ከቤትም ሳትሆን እንዳትሆን ራስን ጠብቅ። ወንድ ልጅ ከሚስት ሌላ ሰው አትይ። ብታይ ቢያምርህ እንኳን ሚስት እንዳላወቀ እንዳልሰማ አድርገ ሚስት ፊት ለፊት ግፍት አድርገ ትይልኝ ትስማልኛል። ይሄ የደካማዎች ነው። ደካማ ወንድ እንዲህ ነው የሚያደርገው። በቃ ሴቷ እንድታቀለት በቃ እሱ ይወደዋል እንደዚህ ነው እኔ እዚህ አስቀምጦ ለካሱ ውጪ ይደንሳል እንድትል አስፈላጊ አይደለም። አስፈላጊ አይደለም። አንድና አንድ ሲሪየስ በቃ እንደ ጋሪ ፈረስ አንድና አንድ ትዳር ሚስት ብቻ አክብር። ብትቆጣትም ብትቆጣህም መቻቻል በቃ አንዴ ገብተህበታል። ከአንደኛ ክፍል እስከ 12 ከ12 እንደ እስከ ዩኒቨርሲቲ ከዩኒቨርሲቲ እስከ ስራ ድረስ ለትምህርት ተጋይለ እንዴ? ይሄም እኮ ትምህርት ነው። በቃ ይሄ የቁም ትምህርት እኮ ነው። ይሄም ራሱን የቻለ ራሱን የቻለ ዩኒቨርሲቲ ማለት እኮ ነው። መቆየት ደግሞ ከመቆየት ደግሞ መተዛዘን አለ። እሷ ለጊዜው ብትናደደ ውስጧ ያዝናል። ሴት ልጅ ውስጧ ሮህሮህ ነው፣ ያዛኝ ነው፣ ታዝናለች። እንደገና ደግሞ በትዳር ላይ አንድ የምነግራችሁ ነገር አለ። በትዳር ላይ አትኮራረፉ። ትዳር አይኮራረፍም። ሰው መታሃትም ሳምካትም ምናልካትም ተናገርካትም ትዳር ላይ መኮራረፍ የመጨረሻ ዝቃጭ ቆሻሻ ነገር ነው። በቃ መኮራረፍ እንደ መኮራረፍ ደግሞ የቀፈፈ ነገር የለም። ይሄ እርኩስ መንፈስ ይገባባቸዋል። አትኮራረፉ። ተነጋገራችሁ፣ ስለተነጋገራችሁት ነገር ተነጋግራችሁ ከዛ ወዲያው ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ወደ ሰላም በቃ። ያ ሌላ አጀንዳ ነው፣ ይሄ ሌላ አጀንዳ ነው። ስለዚህ አትኮራረፉ። ሴትም አታኩርፊ። ፊትሽን ክስክስ አትበይ። ፈገግ ብለሽ ሲመጣ ብድግ ብለሽ ኖር ብትጣይ እንኳን ብድግ ስትይ እሱ ራሱ ሰውነቱ ስንጥቅ ብሎ ድንግጥ ይልና ያ ሆድ ቀኑ ሙሉ ሲያብላለው የነበረውን እርግፍ አድርጎ ይተዋል፣ ወደ መሬት ይረግፋል። ወንድም ብትሆን ልክ ስትመጣ ሁሉን ነገር ትተህ ደህና ዋላችሁ ብለህ ግባ። ስትገባ እንዲሁ እንደ ከብት መቀላቀል ጥሩ አይደለም። እንደምን ዋላችሁ ስትል እግዚአብሔር ይመስገን ይመጣል። በቃ እግዚአብሔር ቤታችሁ አብሮ ይገባል እንጂ እንደው ዝም ብሎ እንደ ከብት መቀላቀል ጥሩ አይደለም። ደህና ዋላችሁ ብለህ ስትገባ ልጆችም ሚስትም ደስ ይላቸዋል። ቤቱ በቃ እግዚአብሔር ደስ ይላል፣ አብሮ ይገባል እግዚአብሔር። ያ ጥንተ ጠላታችን ከይሲ ዲያብሎስ ወደ ኋላ ይሸሻል፣ የእግዚአብሔር ስም ስለተጠራ። ይህንን እወቁበት፣ ብልጥ ሁኑ። የምንኖረው አንዴ ነው፣ ሁለቴ አንኖርም። ተጠንቅቃችሁ ኑሩ። አመሰግናለሁ። በሚቀጥለው እስከምንገናኝ በሰላም ዋሉልኝ።